ሚያዝያ 13 ቀን 2018 ዓመተ ምህረት ምሽቱን የወጣ መረጃ እንደሚያሳየው የቴዲ አፍሮ የቅርብ ጓደኛ ዮሱፍ ያሲን በፌዴራል ፖሊስ ከቤቱ ተወስዷል። ዮሱፍ በፖሊስ ድብደባ እንደተፈጸመበትም ተነግሯል። በዚሁ ቀን ሌሊት ወደ አርቲስቱ መኖሪያ ቤት ከደርዘን በላይ ፌዴራል ፖሊሶች ሄደው እንደነበረም ተገልጿል። ያልተረጋገጡ መረጃ እንደሚጠቁሙት የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ያቀኑት ሌላኛውን ዲጄ ጓደኛው ለጥያቄ እንፈልገዋለን በማለት ለመውሰድ ነበር። ሆኖም የፈለጉትን ሰው ሳይዙ መመለሳቸው ተነግሯል። በተጨማሪም የቴዲ አፍሮ ምክትል ማናጀርና ቃል አቀባይ ማህሌት ሰለሞን በእለቱ በፖሊስ እንደተወሰደች ለጉዳዩ ቅርበት ያላቸው ምንጮች ዘግበዋል። ጋዜጠኛ ሞገስ ዘውዱ ደግሞ ከመሸ ደረሰኝ ባለው መረጃ መሰረት መንግስት በቴዲ አፍሮ ላይ በሚወስደው እርምጃ ዙሪያ መክሯል። በአሁኑ ሰዓት በምንም ሰበብ ማሰር ዋጋ የሚያስከፍል በመሆኑ ሌሎች ማጥቂያ መንገዶች ተነድፈዋል። ከነዚህ ውስጥ ለመንግስት ግብር አልከፈልክም ብሎ ትልቅ ገንዘብ በመጣል ማሽመድመድ፣ እንዲሁም ከመንግስት ጸጥታ ጋር በቀጥታ ያልተያያዙ መደበኛ አካላት እንዲያሳድዱት ማድረግ ይገኙበታል። ሞገስ ዘውዱ እንደሚለው መንግስት ዋነኛ ዓላማው ቴዲ አፍሮ ተማሮ ከሀገር እንዲወጣ ማድረግ ነው። መሰረት ሚዲያም የአርቲስቱ ዘፈኖች በአዲስ አበባ እንዳይደመጡ ለንግድ ቤቶችና ለመገናኛ ብዙኃን ጥብቅ ትዕዛዝ መተላለፉን ዘግቧል። የቴዲ አፍሮ ሙዚቃ ለአድማጮች በተለቀቀ በአራተኛው ቀን ከ70 ሚሊዮን በላይ እይታን አግኝቷል። ኢቶሪካ አልበም በኢትዮጵያ የፖለቲካ መድረክ መነጋገሪያነቱ እንደቀጠለ ሲሆን በማህበራዊ ዘርፉ ረገድም የብዙዎች መወያያ ሆኗል። ጥላዬ፣ ያሚ ጀንበር፣ ጽዮን ሙሽራዬ፣ መርከብና ስምምነ ከሁሉም የተለዩ የሆነብኛል ይላል ጥላዬ። እነዚህ ዘፈኖች በውበትም በስበትም በመልእክትም የሰቀሉ ሆኖ አግኝቻቸዋለሁ። ሙሉ የሙዚቃ አድባር የሰፈችባቸው ናቸው ባይ ነው። የቴዎድሮስ ካሳሁን ገርማሟ 6ኛ አልበም ኢቶሪካ አልበም ዓለም አቀፍ አነጋጋሪነቱን ቀጥሏል። በኢትዮጵያ ጉዳይ ውስጥ አዋቂ ሆኖ የሚታዩት አሜሪካዊው ሰው አምባሳደር ቲቦር ናጂ ቴዲ አፍሮን ስሙት የሚል አነጋጋሪ ሀሳብ አጋርተዋል። አሜሪካዊ ዲፕሎማት አምባሳደር የኢትዮጵያውያን ዝነኛ አቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታታዮቻቸው ጥሪ አቅርበዋል። አምባሳደሩ በማህበራዊ ሚዲያ ገጻቸው ላይ በጻፉት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል፣ ስሙት ሲሉ ለአብይ መንግስት ምቹ ያልሆነ ሀሳብ አስቀምጠዋል። አምባሳደር ናጅ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረጅም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይም ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ አላቸው። በመጨረሻም ታዋቂው ኢኮኖሚስት ክቡር ገና ስለ ቴዲ አፍሮና ዘፈኖቹ ያስነበቡትን ጽሑፍ ነግረናችሁ እንሰናበት። ቴዲ አፍሮ 18 ዘፈኖችን በአንድ ጊዜ ሲለቅ ጉዳዩ አልበም ብቻ ሆኖ አይቀርም፣ ብሔራዊ የትርጓሜ ልምምድ እንጂ ማዳመጥ ብቻ አይደለም፣ መተርጎም ጭምር። አንዳንዶች ተቃውሞም ይሰሙበታል፣ ሌሎች ደግሞ አርበኝነትን፣ ጥቂቶች ሁለቱንም ይሰማሉ። ይህ ደግሞ የዘፈኖቹ ዋናው ነጥብ ነው። በዲሞክራሲያዊ በአምባገነን ወይም በእነዚህ መካከል ባሉ ስርዓቶች ሁሉ ውስጥ ሂደቱ አይለወጥም። ሙዚቀኞች በግልጽ ሊነግሩ የማይችሉትን ይናገራል። መንግስታት ደግሞ ብዙ ሰዎች ያንኑ ዜማ ማፋጨት እስኪጀምሩ ድረስ ምንም እንዳልተፈጠረ ለማስመሰል ይሞክራሉ። ሙዚቃ አደገኛ የሚሆነው ስለ ጩኸ ሳይሆን የማይረሳ ስለሚሆን ነው። ንግግር አመሻሽ ላይ ይረሳል፣ ዘፈን ግን ለዓመታት አብሮ ይቆያል። ቴዲ አፍሮ ይህንን በሚገባ ይረዳል። አደባባይ ወጥቶ አይቃወምም፣ ይልቁንም በሰዎች አእምሮ ውስጥ ሀሳቦችን ይተክላል። መፈክር የለም፣ ማኒፌስቶ የለም፣ በዝምታና በስፋት የሚሰራጩ ታሪኮች፣ ምልክቶችና ዜማዎች ብቻ። ይህ በዩኒፎርም የታገዘ አመጽ አይደለም። ከዚያ ይልቅ እጅግ ፈታኝ የሆነ ነገር ነው፣ ራስን መመርመር፣ ሪፍሌክሽን። በተፈጥሮም ሰዎች እሱን የመተንተን ፍላጎት ያድርባቸዋል። በእውነት ምን ማለቱ ነው ብለው ይጠይቃሉ። ይህች ስንኝ ስለ ታሪክ ናት ወይስ ስለ ዛሬ? ያኛው አዝማች ስለ አንድነት ነው ወይስ ስለ ትችት? ነገር ግን ስህተቱ የሚጀምረው እዚህ ጋር ነው። እያንዳንዱ ዘፈን ስጋት አይደለም። እያንዳንዱ ምሳሌያዊ አነጋገር ሴራ አይደለም። እያንዳንዱ አርቲስትም ንቅናቄ እየመራ አይደለም። ምንም እንኳን አልፎ አልፎ ንቅናቄ ለመምራት ከሚሞክሩ በላይ ውጤት ቢያመጡም የፖለቲካ ውጥረት ሲጨምር ሙዚቃ ዘውትር የሚያደርገውን ያደርጋል። ብስጭትን ይመጣል፣ ያጣራል። ከዚያም ሰዎች ሊኖሩበት በሚችሉበት መልክ ይመልሰዋል። ይህ ማህበረሰቡ ራሱ ከራሱ ጋር የሚያደርገው ንግግር ነው። አንዳንዴም በለሰለሰ፣ አንዳንዴም ደግሞ በጠነከረ ሁኔታ። ብልህ ምላሽ መሆን ያለበት ዘፋኙን መመርመር ሳይሆን ታዳሚውን ማዳመጥ ነው። በሚሊዮኖች የሚቆጠሩ ሰዎች ወደ አንዱ ድምጽ የሚሳቡ ከሆነ ችግሩ ሙዚቃው አይደለም፣ ችግሩ በህዝቡ ውስጥ ያለው ስሜት ነው፣ ሙድ ነው ማለት ነው። ስለዚህ ቴዲ ዘምር፣ አድናቂዎቹ ያለምንም ይቅርታ ይጠይቁ፣ ይደሰቱበት። በዝምታም ይሁን በከፍተኛ ድምጽ ሀሳባቸውን ያውጡ። ስልጣን ላይ ያሉ አካላትም በግጥሞች ውስጥ ጥላን የማሳደድ ፍላጎታቸውን ይግቱ። በራሱ የሚተማመን ስርዓት ዘፈኖችን አይፈራም። ይልቁንም ዘፈኖቹ ለምን በሰዎች ዘንድ ተደማጭነት እንዳገኙ ትምህርት ይወስድባቸዋል። ምክንያቱም በመጨረሻው ላይ እውነተኛው ጥያቄ ቴዲ አፍሮ ምን እያለ ነው የሚለው አይደለም፣ ለምን ይህን ያህል ብዙ ህዝብ እያዳመጠው ነው የሚለው እንጂ። ሰናይ ጊዜ።